ኢትዮጵያ የእግዚአብሔር ሀገር ከሆነች ለምን ድሃ ያረጋታል? እግዚአብሔር ድሃ አላረጋትም። እኛን እንዳያረግናት እኛን ችግር የፈጠር እግዚአብሔር እኛ ሰንፈን ልጆቻችን በአግባቡ ባለማሳደጋችን የሚገባንን ዕውቀት ባለማወቃችን የሚገባውን ነገር መነቀል ያለበውን በጊዜ ባለመንቀላችን ማስወገድ ያለብንን ችግር ማስወገድ ባለመቻላችን ሀገር ስትፈርስ እግዚአብሔር ወይ የት ሄደህ ነው? የትም አልሄደም። ሰነፍ አቀፈ ሥጋው ተኛን ዝም ብለን። ዘረኝነት ሲያድግ ተኛን ለጣልን ዝም ብለን። መለያየት ሲያድግ ዝም አልን። ድንቁርና ሲያድግ ዝም አልን። ፈረንጆቹ እኛ እንድንለያይ ቀደው ሰፍተው ለእኛ ሕግ ሲያወጡልን ዝም ብለን ተኛን። ዛሬሳ አምላክ የለም እግዚአብሔር ወይ እንደው መንበር የለም ወይ? ኢትዮጵያ ስትፈርስ የትደህ ነው? እንዲህ ስናልቅ የትደህ ነው? ተክለ ሃይማኖት የትደው ነው? እመቤታችን ወዴት ሄደሽ ነው? ታቦተ ጽዮን የትደሽ ነው? አቡነ አረጋዊ የትደው ነው? አቡነ ዜና ማርቆስ የትደው ነው? ቅዱስ ሚካኤል የትም ማለዱ መጀመሪያ ማንተኛ ብሎሃል። አሁንም ቢሆን አልመሸም። ከነቃን እግዚአብሔር አለ፣ ካልነቃን ግን እግዚአብሔር የለም እያልን እንቀጥላለን ማለት ነው።